ጤና ይስጥልኝ። ይህ አዲስ ዜና ነው። የዓለምን መካከለኛ ምስራቅ ገጽታ የቀየረው ኦፕሬሽን ኢፒክ ፊውሪ ከተጀመረ 2 ወር ከግማሽ ሆኖታል። እንደ አውሮፓውያን አቆጣጠር ፌብራሪ 28 የኢራንን አመራር ለመምታት የተጀመረው ድንገተኛ ጥቃት አሁን ወደ አስከፊ የሁለትዮሽ የባህር ከበባ ተቀይሯል። ይህም የዓለምን 20 በመቶ የነዳጅ አቅርቦት እያነቀ ይገኛል። ዛሬ ሜይ 13 ቀን 2026 የተኩስ አቁም ስምምነቱ በጥቂቱ እየተጠበቀ ቢሆንም የኢስላማባድ የሰላም ንግግር ፈርሷል። ቴሄራን 5 የማይደራደሩባቸውን ቅርብ ሁኔታዎች አውጥታለች። ዓለም በአሁኑ ወቅት ከ1500 በላይ የንግድ መርከቦች ተጣብቀው ወደሚገኙበት የሆርሙዝ ወሽመጥ እያየች ነው። ይህ ለከፍተኛ የጦርነት መንደርደሪያ ነው ወይስ ለድርድር መጠቀሚያ? በዝርዝር እንመለከታለን። አሁን ያለንበትን ሁኔታ ለማስረዳት ከጥቃቱ በኋላ የኢራን መንግስት ምን እንደሚመስል ማየት አለብን። ብሪታኒካ እንደዘገበው በአሜሪካና በእስራኤል የተመራው ኦፕሬሽን ኢፒክ ፊውሪ በመጀመሪያዎቹ 12 ሰዓታት ውስጥ ጠቅላይ መሪ አሊ ካሚኒን በመግደል ተሳክቶለታል። ሆኖም ዋጋው እጅግ ከፍተኛ ነበር። በቅርቡ የወጣው የኮንግረስ ምርምር አገልግሎት ሲአርኤስ ሪፖርት እንደሚያመለክተው አሜሪካ 4 ኤፍ-15 እና 1 ኤፍ-35ኤን ጨምሮ 42 አውሮፕላኖችን አጥታለች ወይም ጉዳት ደርሶባቸዋል። ምንም እንኳን የአሜሪካ የጦር ሚኒስቴር የኢራንን የሚሳኤል ማምረቻ ማውደሙን ቢገልጽም አንዳንዶች የጠበቁት የመንግስት ለውጥ አልመጣም። ይልቁንም የኢራን አብዮታዊ ዘበኛ IRGC በአዲስና ጠንካራ አመራር ስር ሆነው ቁርጠኝነታቸውን አጠናክረዋል። ዋናው የጦር አውድማ አሁን በበረሃ ሳይሆን በዓለም ኢኮኖሚ ላይ ነው። ሮይተርስና ዘ ጋርዲያን እንደዘገቡት ይህ የሁለትዮሽ ከበባ በታሪክ ከፍተኛውን የአቅርቦት መቋረጥ ፈጥሯል። የአሜሪካ ከበባ ከአፕሪል 13 ጀምሮ የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚገቡና የሚወጡ ማንኛውንም መርከቦች የከለከለ ሲሆን የኢራን ከበባ ደግሞ በተቃራኒው ኢራን ፈንጂዎችንና የባህር ዳርቻ መድፎችን በመጠቀም የሆርሙዝ ወሽመጥን ለትራፊክ ዝግ አድርጋለች። አሁን ያለው የሎጂስቲክ ሁኔታ የሆርሙዝ ወሽመጥ ዝግ ነው። የተጣበቁ መርከበኞች በ1550 መርከቦች ላይ ያሉ 22500 ሰዎች። ኢራን በቀን የምታጣው ገቢ $500 ሚሊዮን ደርሷል። የነዳጅ ዋጋ የብሬንት ድፍድፍ ነዳጅ ዋጋ ከ10 እስከ 13% ጭማሪ አሳይቷል። ዎል ስትሪት ጆርናል እንደገለጸው ፕሬዝዳንት ትራምፕ አሜሪካ ነዳጅ አያስፈልጋትም ቢሉም በአውሮፓና በእስያ አጋሮቻቸው ላይ እየደረሰ ያለው የዋጋ ንረት ግን ሊቋቋሙት የማይችሉት እንደሆነ እየተዘገበ ነው። ባለፈው ወር ትንሽ ተስፋ ታይቶ የነበረ ቢሆንም በአፕሪል 11 እና 12 በፓኪስታን አደራዳሪነት ከፍተኛ ልዑካን በኢስላማባድ ተገናኝተው ነበረ። ዋሽንግተን ፖስት እንደዘገበው ቡድኖቹ ከ10 ነጥቦች በ8ቱ ላይ ቢስማሙ በሁለቱ ነጥቦች ላይ ግን ሳይስማሙ ቀርተዋል። እነሱም የኢራን የኒውክሌር ፕሮግራምና የወሽመጡ ቁጥጥር ናቸው። አልጀዚራ እንደዘገበው አሜሪካ ኢራን የቀሩትን የኒውክሌር ማበልጸጊያ አቅሞች ያለምንም ቅድመ ሁኔታ እንድታስረክብ ጠይቃለች። ኢራን ግን ፍቃደኛ አልሆነችም። በዚህ ምክንያት የጦርነት ጥናት ተቋም ISW እንደገለጸው አሜሪካ ኢራንን ለማዳከም ወደ ባህር ከበባው ተመልሳለች። ይህ በእንዲህ እንዳለ ትላንት ሜይ 12 ቀን ቴሄራን ይፋ ምላሿን ሰጥታለች። ፋርስ የዜና ወኪል እንደዘገበው ኢራን ወደ ድርድር ለመመለስ 5 ቅድመ ሁኔታዎችን አስቀምጣለች። አንደኛ፣ በሁሉም ግንባሮች ጦርነት እንዲቆም፣ ይህም እስራኤል በሊባኖስ የምታደርገውን ጥቃት ይጨምራል። ሁለተኛ፣ ማዕቀቦች በሙሉ እንዲነሱ፣ የከፍተኛ ጫና ዘመቻው እንዲቀለበስ። ሶስተኛ፣ የታገዱ ንብረቶች እንዲለቀቁ፣ በውጭ ባንኮች ያሉ ቢሊዮን ዶላሮች እንዲለቀቁ። አራተኛ፣ የጦርነት ካሳ፣ በኦፕሬሽን ኢፒክ ፊውሪ ለደረሰው ጉዳት ክፍያ እንዲፈጸም። አምስተኛ፣ በወሽመጡ ላይ ያለው ሉዓላዊነት፣ ኢራን የሆርሙዝ ወሽመጥን ለማስተዳደር መብቷ በይፋ እውቅና እንዲያገኝ። አሶሺየትድ ፕሬስ እንደዘገበው ፕሬዝዳንት ትራምፕ እነዚህ ቅድመ ሁኔታዎች ፈጽሞ ተቀባይነት የላቸውም በማለት ውድቅ አድርገውታል። አሁን ያለነው በጣም አስቸጋሪ ሁኔታ ላይ ነው። አሜሪካ የኢኮኖሚ ከበባው የኢራንን አቋም ያስቀይራል ብላ ተስፋ አድርጋለች። ኢራን በበኩሏ የዓለም ነዳጅ ዋጋ መናሪ አሜሪካንን ለድርድር ያስገድዳል ብላ ታምናለች። ኒውዮርክ ታይምስ እንደዘገበው የሚቀጥሉት 48 ሰዓታት ወሳኝ ናቸው። አሜሪካ ለተጣበቁ መርከበኞች የነጻነት ፕሮጀክት የተባለውን ወታደራዊ ጥበቃ ለማድረግ ከሞከረች ከየካቲቱ ጥቃት የከፋ የባህር ኃይል ጦርነት ሊቀሰቀስ ይችላል። ለአሁኑ ዓለም እየጠበቀች ነው። መርከበኞቹ ቆመዋል። የነዳጅ ዋጋ መጨመሩን ቀጥሏል። ስለተከታተላችሁ እናመሰግናለን። አዳዲስ ትኩስ ፈጣን መረጃ እንዲደርሱ ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ አዲስ ዜና ነው።